ሃይ ሰላም እንዴት ናችሁ? ሁሉ ደህና፣ ሁሉ መልካም፣ ሁሉ ሰላም አለውላችሁ። የእግዚአብሔር ልጅ ኢየሱስ ይባረክ። ሕያው የሆነ ቸርነት ምሕረት የበዛልን እንደ ኢየሱስ እንደ አባታችን ገናና የለም። መዳን በማንም የለም። እንድንበት ዘንድ የተሰጠን አንድ ስም አለ፣ የናዝሬቱ ኢየሱስ። ስለዚህ መዳን በማንም የለም። እንድንበት ዘንድ የተሰጠን አንድ ስም አለ፣ የናዝሬቱ ኢየሱስ ይባላል። ጌታ ኢየሱስ ስም ይባረክ። ሕይወት የሆነልን የተቤዠን ያዳነን ከለላ ጋሻ መከታ የሆነን ናዝሬቱ ኢየሱስ ይባረክ። ስሙ ከፍ ይበል። አልፋ ነው፣ ኦሜጋ ነው፣ ፊተኛ የሌለው ኋለኛ። ናዝሬቱ ኢየሱስ ይባረክ። እኔን ደግሞ እናንተን ሊታደግ ከሰማያት ሰማያት የወረደ ሃሌሉያ፣ ክብሩን እንደ መነጠቅ ሳይቆጥር ከሰማይ የወረደ ስለኛ ደግሞ በቀራንዮ መስቀል ላይ የሞተ የናዝሬቱ ኢየሱስ አለን። እሱ መመካችን ነው። እሱ ጠበቃችን ነው፣ ዋስትናችን ነው። ጽሑፍ በማኅተም እንደሚታተም ማኅተም ሲታተምበት ሌጋል እንደሚሆን ተቀባይነት እውቅና እንደሚያገኝ ሁሉ እኛም በደሙ በክርስቶስ ደም ታትመናል። ስለዚህ በአብ ፊት የመግባት በአብ ፊት የመታወቅ ዋስትና አለን። ዋስትናችን ደሙ ነው። ሃሌሉያ! ከጌታችን ከኢየሱስ ክርስቶስ ደም የተነሳ እኔ ወደ አብ መግባት ዋስትና አለኝ። ምድር ላይ ሁኜ በሰማዩ ያለውን ነገር እርግጠኛ ነኝ። ወደ አብ መሄጃው መንገድ አንድ መንገድ ነው። ክርስቶስ ኢየሱስ በምድር ላይ ያለ ተናግሯል። እውነትም መንገድም ሕይወትም እኔ ነኝ፣ በእኔ በቀር ወደ አብ የሚገባ የለም። አንድ እውነተኛ መንገድ አለ፣ ወደ መንግሥተ ሰማያት መግቢያ በር። ብዙዎች መንገዶች አሉ፣ ሰፊ እጅግ ሰፊ የሆኑ ብዙዎች መንገዶች አሉ። ግን ዴስቲናቸው ፍጻሜያቸው ግን ሞት ነው። አንድ መንገድ አለ፣ ቀጭን የሆነ መንገድ፣ ግን ዴስቲኒው ፍጻሜው ግን ሕይወት ነው፣ እረፍት ነው፣ ሰላም ነው፣ በረከት ነው፣ ማረፍ ነው። ሃሌሉያ! የእግዚአብሔር ልጅ ኢየሱስ ይባረክ። የእግዚአብሔር ልጅ ኢየሱስ ይባረክ። ሃሌሉያ! ክብር ለወደደን፣ ክብር ለታደገን ለጌታችን ለኢየሱስ ይሁን። ቸርነት፣ ምሕረት፣ በጎነቱን ያበዛል። ሃሌሉያ! የእናንተም የእኔም የኃጢአት ዋጋው ደሞዙ ሞት ነው። ወገን ሆይ ኃጢአትን ብትሠራ ከእግዚአብሔር መንገድ ፍቃድ ብትተላለፍ መጨረሻክ ሞት ነው። ግን ኢየሱስ ክርስቶስ ስለ እኔ ኃጢአት ደግሞም ስለ እናንተ ኃጢአት ሲል ስለሰራነው በደል መተላለፍ ሲል ራሱን በመስቀል ላይ ሰቅሎልናል። ኃጢአታችንን በደላችንን በደሙ ዋሽቶታል።
አሁን ከኃጢአት ነፃ ነው። ነፃ የምንሆነው ግን በምንድን ነው? የእግዚአብሔር ልጅ ኢየሱስን ክርስቶስ ጌታ ነው ብለን ስናምን ነው። አዳኝ ነው ብለን ስናምን ነው። ስለ እኛ ስንል ከሰማየ ሰማያት ወርዷል፣ ደግሞ በድንግል ማርያም ተወልዷል፣ በምድር ላይ ተመላልሷል። ስለ እኔ ስል በቀራንዮ መስቀል ላይ ተሰቅሏል፣ ደግሞ ሞቷል። ሞቶም አልቀረም፣ በሦስተኛው ቀን ተነስቷል፣ በአብ ቀኝ ተቀምጧል ብለን ስናምን የሠራልንን ሥራ ስናምን ስንቀበል ያኔ ሕይወት ይሆንልናል። ያኔ ሰላም ይሆንልናል። ያኔ እረፍት ይሆንልናል። ያኔ መዳን በማንም በሌላ የለም። መዳን በማንም በሌላ የለም። የምንድነው በአንዱ በልጁ በኢየሱስ ክርስቶስ በማመን ብቻ ነው። በሌላ በምንም የለም። ወገኖች፣ ታላላቆች፣ ሕፃኖች፣ ደግሞ እንደኔ ያላችሁ ወጣቶች አንድ መልእክት አለኝ። እውነተኛ መድን ወደ ሆነው ወደ ጌታ ኢየሱስ እንድትመለሱ፣ ኢየሱስን የነፍሳችሁ ጌታና መድን አድርጋችሁ እንድትቀበሉ። ያመነ የተጠመቀ ይድናል ተብሎ ተጽፏል። ስለዚህ ማመን ይጠበቅብናል። ካላመን መዳን የለም። ሰዎች ዋስትና አትፈልጉ። እኔ አሁን በምድር ላይ ሆኜ ዋስትና አለኝ፣ ጠበቃ አለኝ። በጣም እርግጠኛ ነኝ መንግሥተ ሰማያት እንደምገባ በጣም እርግጠኛ ነኝ። እርግጠኛ ያደረገኝ ስራዬ አይደለም። ሲጀመር የትኛው ብቃታችን ነው? እንኳን እኔ ተራ ሰው ቀርቶ ቅዱሳን የምንላቸው ከዘፍጥረት ጀምሮ ያሉት ነቢያቶች፣ ሐዋርያቶች እንደ ሙሴ ያለ ብዙ አሉ ቅዱሳን የተባሉ፣ ግን ፍጹም ስላልሆኑ ኃጢአት ግድ ስለሚላቸው ከአዳም ዘር የመጣው ኃጢአት ስለሚከሳቸው እነሱ እንኳን በክርስቶስ በኢየሱስ በአብ በወልድ በመንፈስ የሚያምኑ እነሱ እንኳን በአብ በልጁ በኢየሱስ ካላመኑ በስተቀር መዳን የለም። መዳን የለም። ማንም ጻድቅ መዳን አንደኛ መንገድ ኢየሱስ ክርስቶስን በማመን ብቻ ነው። በመላእክት፣ በቅዱሳን፣ ሌሎች በምንላቸው መንገዶች መጽሐፍ ቅዱስ ላይ እኔ እውነተኛ በር እኔ ነኝ አለ። በእኔ በበሩ ውስጥ ይገባሉ ደግሞ ይወጣሉ አለ። ግን በሌላ በር ሊገቡ የሚወዱ እነሱ ሌቦች ናቸው አለ። ስለዚህ አንድ በር አለ፣ ወደ መንግሥተ ሰማያት የመግቢያ አንድ በር አለ። እሱም ኢየሱስ ክርስቶስ ይባላል። አንድ አለ መታወቂያ። አብ በፍርድ ሰዓት በፍርድ ቀን ሲጠይቅ ኢየሱስ ክርስቶስ ስለ እኔ ዋስትናና ጠበቃ ሆኖ ይቆማል። ከዛም በኋላ ላይ አንተ በጎ ባሪያ፣ ሃሌሉያ ስሙ ይባረክ፣ አንተ በጎ ባሪያ ባላለሁ ማለት በጎነት ያረኩ ማንነት አይደለም። ስብዕና የለኝም፣ በጎነት መልካምነት የለኝም። ግን በጎ ያስባለኝ የልጁ የኢየሱስ ክርስቶስ ደም ነው። በደሙ ስለተዋጀው፣ በደሙ ስለታጠብኩኝ፣ እንደገና ልጅ ስለተባለ ሃሌሉያ እንደገና የልጅነትን ስልጣን ሰጠን። ሃሌሉያ ስሙ ይባረክ። እንዲሁ አይደለም፣ ተሰርቶ ነው፣ ተከፍሎ ነው። እኛ ልንከፍል የሚገባንን የኃጢአት ዕዳ ኢየሱስ ክርስቶስ ከፍሎልን ነው። ስለኛ ሞቶ ነው። ስለኛ በመስቀል ላይ ተሰቅሎ ነው። ዋጋችንን ከፍሎ ነው። የእግዚአብሔር ልጅ ኢየሱስ የተባረከ። የእግዚአብሔር ልጅ ኢየሱስ
የተባረከ ይሁን። ለዚህ ነው ወገኖች ሆይ፣ ለዚህ ነው መዳን በማንም በሌላ የለም ብለን የምንጮው። እኛ ፕሮቴስታንት፣ እኛ ክርስቲያኖች የመጮው ሱስ የለብንም። ግን አንድ የገባን እውነት አለ። ይህ እውነት ደግሞ የናዝሬቱ ኢየሱስ ነው። ምክንያቱም ስለ እኔ ስል ሳልወደው የወደደኝ፣ ሳልመርጠው የመረጠኝ አንድ አባት አለኝ። ኢየሱስ ክርስቶስ ይባላል። ስለዚህ ምንም ሳልመርጠው መርጦኝ፣ ሳልፈልገው ፈልጎኝ እኔ መክፈል የሚገባኝን የኃጢአት በደል እሱም የመስቀል ሞት ሞቶልኝ፣ ታዲያ እንዴት አላመልከው? እንዴት አልገዛለት? እንዴት ስለሱ መልካም ዜና ለሰዎች አላውራ? ታዲያ ሰርቶ ጨርሶልኛል። እኔ ብቻ በልጁ በኢየሱስ ክርስቶስ በማመን ብቻ ስለ እኔ ሞተሃል ብዬ በማመን ብቻ የእግዚአብሔር ልጅነትን ሥልጣን ሰጥቶኛል። እንዴት አልናገር? እንዴት? የሰማነው ዜና እኮ የተቀበልነው እውነት እኮ የሚያስጨው ነው። ለዛም ነው ሐዋርያቶች ሐዋርያ ሥራ ምዕራፍ 2 ላይ መንፈስ ቅዱስን ከተሞሉ በኋላ ሃሌሉያ ልክ እንደ ሰከረ ሰው ነበር ያደረጋቸው መንፈስ ቅዱስ። ሰዎች ተሰብስበው እነዚህ ሰዎች ምን ነካቸው? ሰዓቱ ቀን ነው፣ በዚህ ሰዓት ጠጥተው እንዴት ሰከሩ አሉ። የሚያሰክር መንፈስ አለ። ሃሌሉያ ስሙ የተባረከ ይሁን። ለዛ ነው በመንፈስ ሰክረን ነው የምንጮው። አደባባይ፣ ታክሲ ለታክሲ፣ መንገድ ላይ ስራ ፈት ደግሞ አይደለንም። ስራ ፈት አይደለንም። ሁሉም ስራ ፈት አይደለም፣ ስራ አለው። ግን የገባን እውነት አያስቆምም። ሃሌሉያ ያናግረናል፣ ያስወራናል። ደግሞ ትእዛዝ ተሰጥቶናል። መጽሐፍ ቅዱስ ላይ ሂዱ ለፍጥረት ሁሉ የምስራቹን ወንጌል ተናገሩ ተብሎ ትእዛዝ ተሰጥቶናል። ይህንን ትእዛዝ የተቀበሉት ሐዋርያቶች ናቸው። ይህ የሐዋርያት ተልእኮ ደግሞ እየተላለፈ ዛሬም እኔ ጋር ደርሷል። እኔም አሁን ተረክቤ ይህንን ዱላ ተረክቤ ለሌሎች አስተላልፋለሁ። ለዛም ነው ምንጮ፣ ለዛም ነው ያድናል የምንለው። ሃሌሉያ ኢየሱስ የተባረከ ይሁን። ክብር ለረዳን ጌታ፣ ክብር ለታደገን ጌታ፣ ምሕረት ቸርነት በጎነትን ላበዛልን ጌታ ለናዝሬቱ ኢየሱስ ይሁን። አንድ የምስራች አለኝ። አንድ የምስራች ይዤላችሁ ቀርቤያለሁ። ይህንን ጌታ የደህንነታችሁ ዋስትና አርጋችሁ ተቀበሉ። እሱ ሕይወት ነው። እሱ ሰላም ነው። እሱ እረፍት ነው። ተቅበዝብዛችሁ ላላችሁ ሰዎች ሆይ፣ ለተቅበዘበዛችሁ፣ በጭንቅ ውስጥ በመከራ ውስጥ ላላችሁ ለእናንተ መልእክት ይዤ መጣሁላችሁ። ሕይወት የሚሆን እረፍት የሚሆን ሰላም የሚሆን ከተጨነቃችሁበት ጭንቀት ነፃ የሚያወጣችሁ የሚገላግላችሁ የናዝሬቱ ኢየሱስ አለላችሁ። ሃሌሉያ! የእግዚአብሔር ልጅ ኢየሱስ ይባረክ። የእግዚአብሔር ልጅ ኢየሱስ ይባረክ። እሱ ሰላምክ ነው። ስለ አንተ ሲል መከራን ተቀብሏል። አንተ እንዳትቸገር፣ አንተ እንዳትጨነቅ እሱ ጭንቀትን ወስዷል። ለዛም ነው ሰዎች ቢጨነቁ ጸጉራችሁን እንኳን መቀየር ይችላሉ። የጸጉራችንን ዘለላ እንኳን ቆጥሮ የሚያውቅ አምላክ አለን። እሱ ረቂቅ ነው። እሱ ረቂቅ ነው። ብዙ ጠበብተኞች፣ ሳይንቲስቶች፣ አዋቂ ነን የሚሉ ፈላስፋዎች እግዚአብሔር የፈጠረውን ምድር እንኳን እስከ ዛሬ ድረስ ያጠኑታል። አዲስን ግኝት አገኘን ይላሉ። ያጠኑታል። አላለቀም።
እሱ እኮ በአንድ ቀን ይሁን በሚል ቃል ሰማይና ምድር ይሁን አለ። ምድርም ሆነ፣ ሰማይም ሆነ። አለቀ። በአንድ ቀን ነው ሰርቶ የጨረሰው። ግን በብዙ ፕሮፌሰር ይባላሉ፣ ዶክተሬት ይባላሉ። በጣም ብዙ ተምረው እድሜያቸውን፣ ዘመናቸውን፣ ጊዜያቸውን ሁላ ሰጥተው ያጠናሉ፣ ግን አልደረሱም። አጥንቶ የማትጨርሰው ነው ኢየሱስ። ሃሌሉያ! በአንድ ቃል ይሁን በሚል ቃል ብቻ የምትፈጥሮ ማለት ነው። ስለዚህ ቢገባ ብታውቀው ግን እሱ ሕይወት ነው፣ እሱ ሰላም ነው፣ እሱ እረፍት ነው። ይህንን ብርሃን አስተዋውቃችኋለሁ። በጨለማ ላላችሁ፣ ግራ ለተጋባችሁ፣ ለተጨነቃችሁ፣ ሕይወት ለምትፈልጉ፣ ሰላም ለምትፈልጉ፣ እረፍት ለምትፈልጉ አንድ አለ። ሰላም የሚሆን እረፍት የሚሰጥ የናዝሬቱ ኢየሱስ። ይህንን ጌታ የደህንነታችሁ ጌታና መድን አርጋችሁ ተቀበሉት። ሕይወት ይሆንላችኋል፣ ሰላም ይሆንላችኋል። ሃሌሉያ! ተቅባዝባዡን የነበረውን ሰውዬ የለወጠ፣ እርካታ የሌለውን ሰውዬ የቀየረ አባት ነው። እኔ ራሴ ምስክር ነኝ፣ ሕያው ምስክር ነኝ። እኔ ራሴ ታሪኬን፣ ነገሬን፣ ዘመኔን፣ ሕይወቴን የቀየረ አንድ አባት አለ። የናዝሬቱ ኢየሱስ። መጽሐፍ ላይ ጳውሎስን የቀየረ አባት አሳዳጁን ሰውዬ፣ አመፀኛውን ሰውዬ፣ ነፍሰ ገዳዩን ሰውዬ ቀይሮ መልካም ዕቃ ያደረገ፣ በተራው የተሰደደ፣ መከራን ያየ፣ የታሰረ። ሃሌሉያ! እኔም ግራ የገባውን ሰውዬ፣ ግራ ተጋብቼ ተጨንቄ በነበርኩበት ጊዜ በልጅነቴ የመዳን ራስ የሆነውን ክርስቶስን አበራልኝ። ከጭንቀት የገላገለኝ አባት አለኝ። ይህንን ጌታ ነው እኮ ምጋብዛችሁ። ይህንን መድህን ነው ምጋብዛችሁ። እሱ ሰላም ነው፣ እሱ ሕይወት ነው። ሃሌሉያ! ስሙ የተባረከ ይሁን። ክብር ለወደደን ጌታ ለናዝሬቱ ኢየሱስ ይሁን። ብትወዱ ብትፈቅዱ አያስገድዳችሁም ደግሞ። ሃሌሉያ! በጣም ዩኒክ ጌታ ነው ያለን። ዩኒክ ጠላት ብቻ ዲያብሎስ ነው ብትወድም ባትወድም በግድ በአንተ ላይ የሚሰነጥንብህ፣ በአንተ ላይ መከራ የሚያመጣብህ። የእኛ አባት ግን ምርጫ ይሰጣል። ብትወድ ተከተለኝ። ሃሌሉያ! ብትወድ ነው። ብትፈቅድለት ሊያድንክ፣ ብትፈቅድለት ታሪክን ሊቀይርልህ፣ ብትፈቅድለት ሕይወትን ሊያድስልህ ዛሬም ደሙ ዝግጁ ነው። የዛሬ 2017 ዓመት የፈሰሰው ደም ዛሬም ትኩስ ነው። ዛሬም ታሪክን ሊቀይር፣ ኃጢአት ከበደል ሊያነጻክ ዛሬም ደሙ ትኩስ ነው። ከፈቀርክ ወዳጅ ሆይ ብትፈቅድ ሕይወት ይሆንልሃል። ብትፈቅድ መድን ይሆንልሃል። ብትፈቅድ ባትፈቅድ ደግሞ ችግር የለውም። መከራ ሰይፍ ይበላሃል። እዛም ነው ዛሬ በፊት ለፊት ቀርቤ የደህንነት እውነት የሆነውን ብርሃን የበራልኝን የተገለጠልኝን የምነግራችሁ። ብትወዱ ብትቀበሉ ለእናንተ መድን ይሆንላችኋል። የናቁት ድንጋይ እሱ የማዕዘን ራስ ሆነ ተብሎ ተጽፏል። ብትነቁት ባትቀበሉት ክርስቶስ ኢየሱስ በምድር ላይ በነበር ጊዜ እንደ ተራ ሰው ነበር ያዩት። እንደ ተራ ወጣት ሰው ነው ያዩት። አምላክ ነበር ግን ተራ አረጉት። ምክንያቱም እሱ የተወለደበት ቦታ ያደገበት ቦታ ሰፈር ስለሆነ። ቤተልሔም ማለት የኢየሩሳሌም ቤተልሔም፣ ናዝሬት ከከተሞች ከእስራኤል ሀገር ዝቅተኛ የሚባል ማህበረሰብ ያለበት ቦታ ነው። ስለዚህ ናቁት፣ ተራ ግለሰብ አረጉት።
ሕግን እናውቃለን፣ ነቢያትን እናውቃለን የሚሉ በቤተ ክርስቲያን የተቀመጡ የሚያስተምሩ ግን እውነትን ማየት አቃታቸው። እውነት የሆነውን ክርስቶስ ማየት አቃታቸው። ዛሬም ወገኔ አስተውላለሁ፣ አቃለሁ የምትሉ አገልጋይ ነኝ የምትሉ በቤተ ክርስቲያን ውስጥ የምታገለግሉ እናቃለን የምትሉ አዋቂ ነን የምትሉ መጽሐፍን ከሀ እስከ ፐ እናውቃለን የምትሉ እናንተ ሰዎች በዛ ዘመን በክርስቶስ በነበረበት ዘመን እነዚህ ሰዎች ነበሩ። የክብረ ቤታን ወንበር የሚፈልጉ በሰዎች መካከል ታይታን የሚወዱ አሻንክባ የሆኑ የታይታ ልብስን የሚለብሱ ክብርን የሚወዱ ሰዎች ነበሩ። ግን ኢየሱስ ክርስቶስን ተቃወሙት። እናቃለን ይላሉ፣ መጽሐፍ እናቃለን ይላሉ፣ ሕግን ጠንቅቀን እናቃለን ይላሉ፣ የአባታችሁን ወግና ታሪክ እንከተላለን ይላሉ። ሕግ ነቢያት ሁሉ የሚናገረው ስለ ልጁ ስለ ኢየሱስ ነው። ከዘፍጥረት እስከ ራእይ ድረስ የሚያወራው ስለ ኢየሱስ ክርስቶስ ነው። ግን እያወቁ እንዳላወቁ መጽሐፍ እንደሚል እንዳያስተውለው አይምሯቸው ተጋርዷል ይላል። አይተው እንዳያስተውሉ ተጋርዶባቸዋል። ለዛም ነው መድናቸውን ጌታቸውን ያ ሮማዊ ሰው ያ ንጉሥ እንኳን አሳልፈው ወደ ንጉሡ ከሰጡት በኋላ ስቀለው አስወግደው ሲሉት እንዴት መድናችሁን ጌታችሁን እንዴት ልስቀለው አላቸው። እሱ እንኳን አሕዛብ ሆኖ ሕግን ሥርዓትን የማያውቅ ሰውዬ እንኳን እንዴት መድናችሁን ልግደለው? ጌታችሁን እንዴት ልግደለው? ሊፈታ ወዶ ይላል። ሊፈታ ወዶ እንደዚህ አለ። ልምድ አለን፣ በበዓል ቀን ልምድ አለኝ፣ እስረኛ እፈታለሁ። ስለዚህ ይህንን ጌታ ልፍታላችሁን አላቸው። እነሱ ግን ስቀለው እያሉ አብዝቶ ጨው አመፀኛ የሆነውን ነፍሰ ገዳይ የሆነውን በርባንን እንፈታለን አሉት። አያችሁ የልብ ድንዛዜ። አሁንም ያላችሁ በልብ ድንዛዞች ላላችሁ የከበሬታን ቦታ የምትፈልጉ በተለያየ ቤተ ክርስቲያን ሹመት ያላችሁ ካህን የሆናችሁ የክህነት ማዕረግ ያላችሁ ግን ቃሉን አጣማችሁ የምትረዱ ከፈቃዱ ከቃሉ ውጪ መጽሐፍ ከሚለው ውጪ የምታስተምሩ እባካችሁ ተመለሱ። እናንተም ጠፍታችሁ ሕዝቡን እያጠፋችሁ ናላችሁት። እናንተ ጠፍታችሁ ሕዝቡን እያጠፋችሁት ነው። እባካችሁ መመለሱ ይላችሁ። የማያደርጉትን አያስተውልምና ይቅር በላቸው አለ እየወጉት። ስለዚህ ባለማስተዋል የተመላለሳችሁ ቆም ብላችሁ ማየት ይሁንላችሁ። ቆም ብላችሁ ራሳችሁን እዩ። ቆም ብላችሁ ራሳችሁን ፈትኑ። ወዴት ነው እየሄድኩት ያለሁት? ወዴት ነው እየተጓዝኩት ያለሁት ብላችሁ ራሳችሁን እዩ። አትሳቱ። ትውልድን አታጥፉ። ምን አሉት? እኔ ከዚህ ሰው ደም ንጹሕ ነኝ ብሎ እጁን ታጠበና ጲላጦስ እጁን ታጠበና በጣም ስለጨው አሳልፎ ሰጣቸው። እነሱ ግን እንዲያደሉት ደሙ በእኛና በትውልዶቻችን ላይ ይሆናሉ። አያችሁ ክፋት። ጻድቅ ሆነው
ምንም ኃጢአት ያልሆነውን ሰው ገድለው ደሙ በእነሱ እንኳን ብቻ አልበቃም፣ በእኛና በልጆቻችን ይሆናል። ዛሬም እንደዚህ የደረደናችሁ ሕጉን የምታጣሙ ቃሉን የምታጣሙ ተመለሱ፣ በእውነት ተመለሱ። መመለስ ይሁንላችሁ፣ መመለስ ይሁንላችሁ። ባትመለሱ ሰይፍ ይበላችኋል። ምንም የለም፣ ምንም ጥርጥር የለውም። እንደዛ እኔ ብቻ ነኝ ልመለክ ያለ ሁሉን ያስገዛለት እግዚአብሔር ሁሉን አስገዝቶለት ስልጣኑን ሰጥቶት በ120 በላይ በሆኑ አገር ላይ ንጉሥ አድርጎት እኔ ብቻ ነኝ ልመለክ ሲል እግዚአብሔር ከዙፋኑ ላይ ተነሳና እንደ ከፍት ሳር እንዲግጥ አደረገው። 7 ዓመት ሙሉ እንዲግጥ ኑሮ ከአውሬ ጋር ሆነ። ስለዚህ ብትፈታተነው እግዚአብሔርን ፈቃዱን ብትንቅ ብትጥስ ከፈቃዱ ውጪ ብትሄድ እንደፈለግ ብታረግ አንድ ቀን እግዚአብሔር የምህረት ጽዋው ሲሞላ እስካሁንም በምህረቱ የተነሳ አለን። የምህረቱ ጽዋ ሲሞላ ግን ዋጋ ነው የምንከፍለው። አንዴ ሰይፉ ከተመዘዘ ወደ ሰገባው እስኪመለስ ታሪክ ይቀየራል። ስለዚህ እባካችሁ ተመለሱ፣ እባካችሁ ተመለሱ። እግዚአብሔርን አትደፋፈሩ። በቤተ መቅደስ እያገለገላችሁ እግዚአብሔርን አትደፋፈሩት። በምህረት ዝም ስላላችሁ እስክትመለሱ ስለጠበቃችሁ አትዛባበቱበት። በኤሊ ዘመን የኤሊ ልጆች በቤተ መቅደስ ያልተገባውን ድርጊት ሲያደርጉ እግዚአብሔር ዝም አለ፣ ታገሰ። ግን መጨረሻ ላይ ቀሰፋቸው። ስለዚህ ዛሬ ዝም ቢልክ እየጠጣክ እየመጣ መድረክ ላይ የምታገለግል ከተለያየ ሴቶች ጋር እያደርክ መድረክ ላይ የምታገለግሉ እባካችሁ ዝም ስላላችሁ ትናንትናም ዝም ስላለ ዛሬም ዝም ስላለ ምንም ችግር የለም የምትሉ በድፍረት የምትናገሩ በድፍረት የምታወሩ እባካችሁ ተመለሱ። አንድ ቀን ጽዋው ይሞላል። የምህረት ጊዜ ሳታገኙ የንስሐ ጊዜ ሳታገኙ እንዳትሞቱ። አላቃችሁም አሉላቸው እኮ አላቃችሁም። ኧረ እኛ እኮ በስምህ አጋንንትን አውጥተናል እኮ ሲሉት እኔ አላቃችሁም ነው ያላቸው። ማገልገላችሁ ዋስትናችሁ አይደለም። ስታገለግሉ አጋንንት ማስወጣታችሁ ዋስትና አይደለም። እባካችሁ ተመለሱ። ቤቱን አታርክሱት፣ ስሙን አታዋርዱት፣ አታርክሱት። ክርስትና የቀለለበት የተዋረደበት ዘመን ላይ ነው ያለነው። የዛውም በእኛ ዘመን ይህ ክርስትና ደም ተከፍሎበት የመጣ ክርስትና ነው። ሰዎች ማለትም ሐዋርያቶች ተገለውበታል፣ ተሰቅለውበታል፣ ታርዶበታል፣ ተቃቅለውበታል። በነፃ አልመጣም። በብዙ ፈተና በብዙ ዋጋ መጥቷል። ዛሬ ደግሞ እኛ መሳለቂያና መቀለጃ አናድርገው። መቀለጃ አደረግነው፣ መጫወቻ፣ ድራማና ትርኢት ማታያ ሆነ። ኧረ እባካችሁ ተመለሱ፣ እውነት ተመለሱ። ዛሬ በምህረት ጊዜ ነው ያለነው። በምህረት ጊዜ አለን። እውነት ነው። ትላንትና እንዳደረግ እንደ ብሉይ ኪዳን ዘመን ቢሆን ኖሮ ቤተ መቅደስ ኃጢአት ሰርተህ ብትገባ እዛው ትቀር ነበር። ዛሬ ግን የምህረት ጊዜ ስላለን የምህረት ጊዜ ነው ያለን። ግን ደግሞ በምህረት ጊዜ ስላለን በኃጢአት እንድንመላለስ አልተፈቀደልን። ባካችሁ ተመለሱ፣ አትሳቱ። መንገድ የሳታችሁ ሰዎች
በተለይ በድፍረት የምታገለግሉ ለጥቅም የምታገለግሉ ይህንን ወንጌል ለጥቅም ይቀይራችሁ ለገንዘብ የምታገለግሉ እባካችሁ ተመለሱ። እባካችሁ ተመለሱ። ተመለሱ። እባካችሁ ልለምናችሁ ተመለሱ። ጌታ ምስክሬን ተመለሱ። ሌላ ፕሮፌሽን አለ። ገንዘብ ከፈለጋችሁ ፕሮፌሽን አለ። ሰርታችሁ የምታገኙበት ፕሮፌሽን አለ። ነግዱ። መነገድ ከፈለገባችሁ ተማሩ። ብቻ የተለያየ ፕሮፌሽን አለ ሰርታችሁ የምትለወጡበት እንጂ ቤተ መቅደስን የንግድና የወንበዴዎች ዋሻ አደረጋችሁት እንዳለና ገበታውን እንደበተነባቸው በጎችን እሪያዎች እንደፈተና እንደለቀቃቸው በምድር ላይ ያለ ጅራፉን አንስቷል። ኢየሱስ ክርስቶስ ጅራፉን አንስቷል። ቤቴ የጸሎት ቤት ይባላል እንጂ የነጋዴና የወንበዴዎች ቤት አይደለም ብሏል። እባካችሁ ተመለሱ። ጽዋ ይሞላል። ዛሬ በምህረት ጊዜ ብትኖሩም ጽዋ ይሞላል። ልክ ያ ጽዋ ሲሞላ የምህረት ጊዜ ሳታገኝ የንስሐ ጊዜ ሳታገኝ ትሞታለህ። ምን ዋጋ አለው? በምድር ላይ ዝና ቢኖር ሀብት ቢኖር ስልጣን ቢኖር ምን ዋጋ አለው? በምድር ላይ 20 ዓመት 60 ዓመት ብትኖር ዘላለምን መከራ ውስጥ ከምትገባ ዘላለምን እሳት ውስጥ ከምትገባ ከማይጠፋ እሳት ውስጥ ከምትጣል ዛሬ ላይ አተህ ብትኖር አይሻልም? ዛሬ ላይ ኑረህ ዘላለምን ማስተካከል አይሻልም? እባካችሁ ተመለሱ። ደግሞ እግዚአብሔር ጊዜ አለው። በቁጣ የሚነሳበት ጊዜ አለው። እንድቹ መሐሪ እንደሆነ አይደለም። መሐሪ ነው፣ ደግሞ በቁጣ የሚመጣበት ጊዜ አለው። ደግሞ እንደዚሁ አይቀጥልም። ቤተክርስቲያን ይጸዳል። መቼም ራሱ መንሹ በእጁ ነው፣ አውድማውን ያጸዳል ተብሏልና አውድማውን ራሱ። ስለዚህ ጊዜ ይመጣል፣ መንሹን ይዞ ይመጣል ሊያጠራ ማለት። ግን በኋላ ገለባ ሆናችሁ እንዳትጣሉ፣ ፍሬ ሆናችሁ እንድትጠቀሙ ግን ዛሬ በእኔ በወንድማችሁ እግዚአብሔር ይናገራችኋል። እባካችሁ ተመለሱ ይላችኋል። ካልሆነ ግን መንሹ በእጁ ነው፣ ያበጥራችኋል። ምህረትን ሲሰጣችሁ በምህረት ጊዜ አትቀልዱ ለማለት እወዳለሁ። ተባረኩልኝ። ሰላም። ሻሎም